ከኛ ፖሊስ ጣሊያ ሲል ግን ልንጨምር እንችላለን 31 ሊሆን ይችላል። እዛ ጀርባ ላይ ያለ ልጅም ዛሬ የተጨመረ 32ኛ ልንጨምር እንችላለን። ዝግጁ ሆኖ የመጣ ሰው አለ ማለት ነው። ግን 30ው ዝርዝር ተቀምጦ በዝርዝር ለፈልመታም ልከናል፣ ለብሬም ልከናል፣ ክፍለ ከተማም ለምላሽ ጠይቆ ነበር ልከናል። መጀመሪያ ቅድመ ዝግጅቱ ላይ ማለት ነው። ስለዚህ በዛ ደረጃ ነው። እንዴት ነው በወረዳችሁ እየሰራችሁ የነበረ የሚለው ድሮ ያው በወረዳ ደረጃ በጣም ነው ነበር። ከሳምንት በፊት ጀምሮ ውይይቶች አሉ። እኛ በወሌ ማህበርም የሚዘጋጁ ውይይቶች አባገዳዎች ሚዲያዎች በመጡ በወረዳ ይዘጋጅ ነበር። ዛንቶ ትንሽ መቀስቀስ አለ። እንግዲህ ያው ነባራዊ ነገርም የሚያወጣ ነገር እንዳለ ሆኖ ነገር ግን እንደ ፎሌ ሰላም ላይ መስራት ትፈልጋላችሁ እንዴት ናችሁ የሚሉ ነገሮችን ያጋጠመንም አሁንም ጨምሮ በዛ ላይ የሚያነሳው እኛ አርብ በ23 ብዙ ጊዜ ፎሌ ላይ ስራ የምንካፈለው ማለት ነው። ስንካፈል ግን ከተማም ከዚህ ውስጥ ተካፍለው የሚሄዱ አለ፣ ወረዳ 5ም ተካፍለው የሚሄዱ አለ። ከዚህ ውስጥ ነው የምንወስደው ማለት ከወረዳ ልብስ ካዘጋጀ ውስጥ ነው የምንወስደው። ለምን ኃላፊነትም ለመውሰድ ከኛ ልብስ ለብሶ ዛሬ አሁን ለምሳሌ ከኛ ከወረዳ ተልኮ ጊዜ የሄድን ልጆች ሰላም ለማውጣት የሞከሩ ከኛ ጋራ መጣላት የፈለጉ ልጆች ነበሩ። ከኛ ወረዳ ይሄ ማለት ነው። እንደዛ አይነት እንዳይፈጠር ለምሳሌ ሀል ለማንሳት ፈልጌ ነው። ችግር ለማረጋግጠናል ነገሩን ግን እንደዛ ነገር እንዳይፈጠሩ 30 ልጆችን የት ጋር እንደተቀመጡ እንዴት እንደሰሩ እንደሆነ ኮሚኒኬት ስለምናደርገው ነው 30 ብለን የምንቆጥረው እንጂ ከዛ በላይ ነው። ከዛ በላይ ወሌ ሆነ 408 አባል ያለ ማህበር ነው እና በሁሉም 80 ምናምን 51 ነው ዝግጅት ሆኖ ዘንድሮ ራሱ ተዘጋጅቶ ወደ ክፍለ ከተማ የተላካ እሱን ይመስላል ለማለት ፈልጌ ነው። ሌላ ምን ያጋጥማቸዋል? ያንን አባም ትናንትና ገልጸን ይመጣል። አንደኛ ልጆቹ ያው ድርጅት ውስጥ የሚሰሩ ልጆች አሉ። ደብዳቤ እንዲጻፍላቸው ከነገ ጀምሮ አሁን የሚፈልጉ ልጆች አሉ። እሱን እንዲያዙ ይፈልጋሉ። ሌላ ውሃና ዳቦ የሚዘጋጁ ላይ የኛ ወረዳ ያው ትንሽ 2 ዓመት ወደዚህ ክላስተር ካደረገ በኋላ የመቀስቀስ የሚያሳዩ ነገሮች አሉ። ግን እዚህ ጂ4 ስር ነገሮቹን ቡና ማታ የወረዳ አስተዳደሮች በወረዳ ደረጃ ቡና አድርጎ እዛ እያሟሙቅ እዚህ ፎሌ እንዳለ ያድራል። እዚህ የምናደርግበት ላይ እንዲቀሰቅስ እንዳይሆን ዘንድሮ የሚል ለእናንተ እዚህ ጋር ስላለኝ ለእናንተ ማሳት ፈልጋለሁ። እኛ እናንተ በመደባችሁበት ቦታ እንሄዳለን። ነገር ግን የተለመደ ከዚህ በፊት ፎሌ እንዳለ ማታ ላይ መጥተን ኦሪንቴሽን ከወሰድን በኋላ ዕለት ማታ ቀን በ23 ቀን ስራ ሽብልቁ ላይ እንሰራ። አሁን ሶስታችሁ እንዳነሳችሁ ዛሬውን ጀምራሉ ካላችሁ ይቻላል። ዛሬ መጀመር እንችላለን። ከ23 ግን እኛ የተነጋገርነው ዛሬ አሁን ተዘጋጅተን ያለ ከ23 ከጠዋቱ ጀምረን ከዚህ እስከ ውሃ ልማት እኛ ዳር ድረስ እስከ አንድ ድረስ ማለት ነው። ከዚህ እስከ አዲስ አበባ የተዘጋጀ ባንዲራውን ሽብልቁ ላይ ቀን በሙሉ እንሰራለን። እዛ ላይ ለእናንተ ደግሞ አደራ ማለት የሚፈልገው ጠዋት የወጣ ሰው እንግዲህ ገብቶ ምሳ በልቼ እመጣለሁ ካለ በዛው መበተኑ ነው። ስለዛ በወረዳ ደረጃ እነዛ ስራ ሽብልቁ ላይ እየሰራ ያሉ ልጆችን ምሳ ነገር ነገ ሽብልቁ ላይ የሚሰሩ ልጆችን እንዲዘጋጁላቸው ወይም ደግሞ እንድታስቡ ለማለት እፈልጋለሁ። ሌላ አብርሃም አንስቷል እንዲጠነክር የሚፈልገው ሰላም ሰራዊት በየቀጠና ስራ አለ። ሲከፋፈሉ ወደ ከተማም ይዞ የሚሄድ ሰው አንድ ሰው ነው የሚያስቀምጠው። ቀጠና 4 እና ቀጠና 1 እና ቀጠና 2 ከ3 እስከ 6 የሚሄዱ ልጆችን አንድ ሰው እንይዛለን። በዚህም የሚወርዱ ደግሞ አንድ ሰው እንይዛለን። ስለዛ እሱን ቁጥር ነገ አንድ ላይ አግኝተን ለእናንተ ድንገት ሆኖ አይ ስጡን የምትሉም ከሆነ ደግሞ ልንሰጥ እንችላለን። የተዘጋጀ ስለሆነ ማለት ነው። ተዘጋጅቶ ያለ ስለሆነ ወንድ 22 ሴት 8 ነው ከኛ ውስጥ ያሉ ማለት ነው። ስለዛ በዛ ደረጃ የተዘጋጀ ነው። ሌላ ትኩረት እንዲሰጥ የሚፈልገው ፎሌ ላይ አምና ያጋጠመን ነገር ነው። ምንድነው? ወደዛ ሳይል በፊት ፎሌ በ24 እዚህ ሲሰራ ስለሚውለው ሬቻን አይሄድም ማለት ነው።
የተወሰነ ሰዎቹ ከሄዱ እንጂ ከዛ ወረዳ ላይ የተዘጋጀ ወረዳ 5 ላይ የተዘጋጀን ሰው ምግብ እንዲያገኙ ሲሰራ ስለሚሆን ለቢሾፍቱ ኢሬቻ መኪና በወረዳ ደረጃ በሰባቱ ማማት እንግዲህ ዘንድሮ ባላቅም እናንተ ይሄንን ታስባላችሁ ብዬ አስባለሁ። መኪና ይዘጋጃል። መኪና ተዘጋጅቶ ሄዶ ኢሬቻውን በሰላም አክብሮ በ25 የሚያደርጉ ሆነ እሱን ታሳቢ ፈልጋለሁ። ሌላ ሰላም ሰራዊት ላይ አምና በወረዳችን ደረጃ ያጋጠመን ሰላም ሰራዊት የእውቅና ስነ ስርዓት ተሰጥቶ ወይም ደግሞ ቴንኩ የማለት የመጨረሻ ላይ ነበረና ሁሉም ግን የሆነ የመገለል ወደዛ የመጥፋት ነገር ነበረና እሱ እንዳይፈጠር እዚህ ወረዳ የሚኖሩ ከሌላ ቦታ የመጡ ልጆች ስላሉ ቅሬታ ውስጥ ልጆች ውስጥ እንዳይኖር ቴንኩ የማለት እንዲሆን ማለት እፈልጋለሁ። ይህንን ማንሳት እፈልጋለሁ። አመሰግናለሁ። Afaan Oromootiin keessa deemaa kaastan kan barbaadu waan isin quunnamatti wanta naan dhibaatan isa barbaade isa kaasuu ayyaana kan bakka keenya maqaan biyya baatu karadaa jaarraa jechuudha. Maaliif simriitti gisee deemu gargaara. Simriitti gisee deemu gargaara. Nuti barana nuti irreecha dimeelkiidha kan kabajaa turre kan abbootii keenya dhadhaadha. Taarikii nuti garuu Finfinnee keessatti sirra dhufeef dirqama keenyaatti duraanis dirqama keenya akka ta'e hin beeku. Dirqama nuti kenname san gisee fudhannee deemnu galgala namoonni tokko tokko ijjantaan akka nu laalan sirriitti qaamni seeratti illee nu hordofuu qaba. Maaliif nus qaama seeratti of hin jenne waan biraatti illee dhibban biraa ta'ee uumamuu danda'a. Barree waggaa lamaan immoo waggaa barreen gaddaa nu qabanii warroonni isin jedhanii daandiitti yaa'an eecha deemtan warroonni nu jedhan jiru. Maaliif wanti sun har'a dheeraa dubbatamne har'a kinoo kaleecha yookaan dubbatame jedhanii laawun dubbachaa jiru tiktiliidha waan raawwatan barreen gaddaa dubbannee turre garuu barreen gaddaa wanti nu naggaattamne jedhee yaada. Garuu kan baranas akka nu naggaattamne nuti nageenyaaf malee waan biraatiif. Kafanuma kanallee ilaalee namni tokko namni